ዘፍጥረት ምዕራፍ 37 ከቁጥር 18 እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱም እንዲህ አሉ፣ ያ ባለ ሕልም ይሄው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹ የሚሆነውን እናያለን። ቶሎ የምናወራው ባለ ራእይ እና ቻሌንጆቹን እናያለን። ስፔሻሊ ከራእይ ጋር ተያይዞ የሚመጡ ቻሌንጆቹን በደንብ እግዚአብሔር የሚሆነውን ነገር ነው ያወራን። ወይም የሆነ ማለዳ ላይ ሲከፋን ልባችንን ለማረጋጋት ፕሮሚስ ያደረገው ነገር የለም። ለምሳሌ ልጅ ሆነን የሆነ ነገር ሲከፋን የሚቀናውን ቀናን እንደሚነግሩን ቤተሰቦቻችን ይሄን ትፈልገኝ ሊሆንልሃል፣ ነገ እንደዚህ እናደርግልሃል፣ ካለንበት ከገባንበት ከረበሸን ነገር እንድንረጋጋ ብሎ ያወራው እግዚአብሔር ነገር የለውም። ለሚሆን ነገር ነው ጆሮአችንን የወሰደው ልባችን ጋራ ተጠግተው ያወራው ማለት ነው። ሰው እግዚአብሔር ያወራችሁ ነገር እንዳይሆን ደግሞ ከመነሻው ተግዳሮት አለው ኦብቪየስሊ። ስለዚህ የመጀመሪያው በጣም ብዙ ነገሮችን ከመሰብሰብ ጥቂት ነገር ማወራው ራእይ ጀምሮም ይሁን ሳይጀመርም ይሁን በመንገድም ላይ እንዲቀር የሚያደርገው የመጀመሪያው ምክንያት በጣም የተጋነነ ኤክስፔክቴሽን፣ ኤግዛጅሬትድ የተደረገ ኤክስፔክቴሽን። ከዚህ ከሁለት አንግል ልስሚዴስ በጣም ይሄንን የመጀመሪያው በጣም የተጋነነ ነገር ኤክስፔክት ማድረግ አንተ ቪዥነሩ ራሱ። ሁለተኛው ሰዎቹ ቪዥን አለኝ ብለ ከነገርካቸውና ካንተ ጋራ ፌሎሺፕ ከፈጠሩ ጊዜ ጀምሮ ኤክስፔክት የሚያደርጉት የተጋነነ ነገር። ሁለቱም እጅግ በጣም የሚፈትናችሁ ነገር ነው የሚሆን። what do you expect by self እግዚአብሔር የሚናገራችሁ ትንሽ ነገር ስለማይሆን every journey በእያንዳንዱ ጉዞ እግዚአብሔር ያንን እየመጣ ምስል ከሳች በሆነ ነገር የማስረዳት ግዴታ የለበትም። በህልም ያየኸውን በጆሮ የሰማኸውን እግዚአብሔር በአገልጋዮቹ በኩል የነገረህን ነገር በየፈርማታው የመጣ በጣም ኢንስፓየር የሚያደርግ ነገር የመናገርና ነገሮችን በእጅ ጨበጣ እንደነካው አክል የማቅረብ ግዴታ የለበትም። ባይዘወይ እንደዛ ካልሆነ እግዚአብሔርን የምታምኑበት ምንም ምክንያት አይኖራችሁም ማለት ነው። from the beginning እግዚአብሔር ወተትና ማርን የምታፈልቅ ሀገር ትገባላችሁ የሚል ቃል ካለ ልክ እንደወጣ ወተትና ማር በየመንገዱ እንደሚጠብቅ አይነት ያ የተጋነነ ኤክስፔክቴሽን በጣም ይፈትናል። that's why በየመንገዱ የጉዟቸው ትልቁ ጫና የነገርከን ምንድነው ነው ለሙሴ የሰማነው እንደዚህ አልነበረም ነው። so they expect some things። ስለዚህ ጆርኒ የሌለው መዳረሻ ስለሌለው እግዚአብሔር አምላክ መዳረሻ ላይ የነገራቸው so the journey is ግን እንደዛ አይደለም። so exaggerated የተደረጉ ኤክስፔክቴሽኖች ልባችሁ ሲያወርዱ ያንን የምትጠብቁበት ደረጃ ነው ቪዥናችሁን እንደገና ሊያስቀጥል የሚችል። that's why ከነአን ገብታችሁ ያንን የተባለውን ወተትና ማር ከመብላት ከመጠጣታችሁ በፊት ትንሹ ፍለፊታችሁ የቆመ የኤርትራ ባህር አለ። ከናንተ በፊትም በኋላም በዛ ድልድይ ሰርቶ ያለፈው ሰው የለም። በሌላ መንገድ እግዚአብሔር ሕዝቡን እንዳይመራ በጦርነት ይፈሩ ስለነበረ በዛ መንገድ መራቸው ይላል። ያ ፍርሃታቸው ነው እግዚአብሔር በዛ እንዲመራቸው ያደረገው ቃሉ እንደሚናገረው። ፊት ለፊት ሲጋጠም ግን ከዚህ በፊት ይሄ ባህር ተከፍሎ ያለፈ ሰውን ታሪክን አያውቁም። እንደዛ ሆኖ ቆመ። ከኋላቸው ደግሞ ሊገላቸው የሚፈልግ ፍርዖን እየተመመ ነው። በዚህኛው ወደ ኋላ እንዳይመለሱ ከኋላ ጠላ ከፊት ለፊት የማይሻ ሶ በጣም ባጣብቅኝ የተሞላ የጡዘት ጉዞ sometimes ነገሮች በጣም በዚህም በዛም ሲከቧችሁ መልስ የሚያቀታችሁ ጊዜ የሚኖርበት ጊዜ ወደ ኋላ መንገድ የለም፣ ከፊትም የተዘጋ ነው። that's why በእነዚህ ጊዜያቶች ያንን ወተትና ማርን የነገርከኝ እግዚአብሔር ወዴት አለህ ብለህ ጥልን ከፈጠርክ ወደፊትም አትሄድም ወደ ኋላም አትመለስም ማለት። that's why በእነዚህ ጊዜያቶች ምናልባት የኤርትራን ባህር አልፈ ብትሻገር የሚቀጥሉ ጊዜያቶች ሎንግ ጆርኒ ፕሮቫይዲንግ የሚያስፈልጉ ናቸው። በቂ ልብስ የላቸውም፣ በቂ ጫማ የላቸው። that's why እግዚአብሔር ጫማ ሳያረጅ በእግራቸው ልክ እንዳያድር ባያረግ ኖሮ ጨርቃቸው ቡቱቶ ሳይሆን ሳይቀደድ ባደጉበት ልክ እንዳያድግ ባያደርግ ኖሮ
በቂ ሪሶርስ የላቸውም። that's why የሚነገረው ኋላ ቢሆንም ያመንከው ጌታ ነው ያንንም ልብስንም ያስጠብቅልህ ጫማንም ሴፍ የሚያደርገው። so ኤክስፔክቴሽኖቻችሁ ዳር ላይ በመቆም እግዚአብሔርን አንድ ሁለት ከመባባል ይልቅ ሊችል እንደሚችል በማመን መቀጠሉ ይሻላል። አንድ ሰው አሜን ይበል። እግዚአብሔር መልስ እንዳለው so በቂ ሪሶርስ የለም፣ በቂ ነገር የለም። ያንን ጠብቀ እንኳን ብትሄድ የቃዴስ ምድረ በዳ ጭው ያለ ፀሐይ ብቻ ማታ ብርዱ ቀንጥሶ የሚጥል አይነት ቀን ሐሩሩን የማይችሉበት ጥላ የሌለው በጣም ቀጭንዬ የሚባሉ ዛፎች አይደለም ላንተ ጥላ ለመሆን ለነሱ እንኳን ሰውነታቸው ላይ ያለ ቅጠል እንደዚህ የቀጠነ ቃዴስን መርጦ መምጣት እንኳን ሲጀመር ፎሊሽ የሚያረጋችሁ ጊዜ that's why በእነዚህ ጊዜያቶች እግዚአብሔር ወፈልገ ነው ቃዴስን በህይወት የምታመጣው የሚል ንግግር ከሆነ መዳረሻ ላይ ብቻ የቆሙ ኤክስፔክቴሽኖች መንገዶቻችሁ ላይ በሚመጡ ብዙ ነገሮችን በማየት ትመለሳላችሁ። ሱዝ ካናል፣ ፓናማ ካናል የሚባሉትን የመጀመሪያው ለመስራት ቪዥነር የነበሩ ፍራንሳውያን ናቸው። that's why ነገሮችን ሲጀምሩ እንደሚፈልጉት አልሆነም። ስለዚህ ካናል ታውቃላችሁ፣ ኦሺን ወይም የሆነ ሲዎችን ማገናኘት ያንን ብሪጅ መስራት ታውቃላችሁ። በዚህ ጊዜ በጣም ከፍተኛ ቀረጥ የሚያገኙ ሀገራቶች ካናል ያላቸው ሀገራቶች ናቸው። ያንን ካናል ሐሳቡን ያመጡት ፍራንስ ነው። ሲሰሩ አልቻሉም። በጣም ብዙ ሰራተኛ ሞተባቸው። ልክ ፍራንሳውያን ካናሉን ጥሎ እንደወጡ አሜሪካ ሰማች። አሜሪካ ከገጠማቸው ነገር የተነሳ ካናሉን ላለመስራት ፈርቶ መመለስ ሲገባቸው አሜሪካውያን መጡና ቪዥኑ ልክ ነው፣ የነሱ ስህተት የቱ ነው? ጆርኒው ፔንፉል ነው። መንገድ መቀየር ግን ያንተ ምርጫ ነው። አላማኝ አሁንም ቢሆን ለቪዥን መንደርደሪያ ጅማሬ ኢንስፓይሬሽን ቢኖረው እንኳን የሚቀጥልበት ኃይል የለውም። ኢስ ኦብቪየስ የሚነግር ታንጀብል ነገር ነው። ቤተሰብ እንደዚህ ነው፣ ፋሚሊ እንደዚህ ነው፣ የቆምክበት ነገር እንደዚህ ነው፣ ቤዝመንት እንደዚህ ነው፣ ፋይናንስ እንደዚህ ነው፣ የሀገሪቱ ኢኮኖሚ እንደዚህ ነው whatever it is በእነዚህ መንገዶች መካከል ራስን ለማቆም አንድ ምክንያት እንኳን ይበቃል። አላማኝ ሆንክ ነገህን አቁመት ተመለሳለህ። ኢትስ ኦብቪየስ ከዚህኛው ስትሻገር ይልቁኑ ክሎዝሊ ከነአን ዛና ተብሎ አንዳንዶቹ ተራራ ላይ ወጡ አይቶ ስትደርስ የኢያሪኮ ግንብ የኢያሪኮ ግንብ በትንሹ ሰረገላ በላዩ በኩል መራመድ የሚችልበትና የኢያሪኮት ከተማ የግንቡ ጠባቂ ከአንድ ማይልስ በታች ያለውን ሰው ሚንስ ከአንድ ማይልስ በላይ ያለውን ጠላቱን ማየት ይችላል። እግዚአብሔር ያሳያቸው። ደካማው ሰው ጦር የሌለው ሰራዊት የሌለው ምንም ነገር የሌለው ኢያሪኮን የሚያክል ግንብ ተገንብቶ ገና መምጣታቸው ከአንድ ማይልስ በላይ የሚያይ ወታደር ያየ እንዴት that's why የኢያሪኮ ጠባቂዎች የማንም ጠላት መምጫው ከየት እንደሆነ ያውቃሉ። ከየትኛውም ርቀት ገና ከመጠጋቱ በፊት ይዘጋጃሉ። አንዳንድ ጽሁፎች እንደሚናገሩት የኢያሪኮ ግንብ እንደዚህ ወራጅ ወንዝ አለው ይባላል። አንዳንዴ that means ወራጅ ወንዙን አልፈህ ምናልባት ሊሆንም ላይሆንም ይችላል የሚባሉ ቪዎች አሉ። that's why ይሄ ሁሉ ቻሌንጅ ፉል ነው። ጌታ ሆይ ያዩኝ ነው፣ ሊገሉኝ ይችላሉ፣ እኔ ጋር መሳሪያ የለም፣ እነሱ የታጠቁ ናቸው፣ ቁመታቸው ያስፈራል፣ ከኛ ደና ካፒቴን እንኳን የለም ካል ትመለሳል። if you believe the hand of Lord ፍለፊት ተራመደ። አንድ ሰው አሜን ይበል። አንድ ሰው አሜን ይበል። are you ready? የመርከብቱ ካፒቴን የሆነ ሰው አለ የሰው ልብ ሲወር is okay የሚል oh Lord Jesus are you ready? አንድ ሰው አሜን ይበል። አሁን ይውላችሁ የሚነሳው አውራቂስ መርከብቱን ገንድሶ እንደምጥል ያወቃችሁ if you are captain ህዝቡን አረጋጋ። my Lord is with me የኔ ጌታ ከኔ ጋር ነው። are you ready? የተጋነኑ ኤክስፔክቴሽኖች እንድትመለሱ ያደርጓቸው። what do you expect from the beginning? አንተ አለ ቻሌንጅ ትራመዳለህ ማለት አለ do not expect much ግን boldly vision እኔ መራመድ እንደሚቻል አንድ። ሁለተኛ የተጋነነ ነገር የምትመራው ህዝብ ካንተ ሲጠብቅ በቃ አልቆ የሚመጣ የሚፈልግ ትውልዳል። ጨርሳችሁ እነ ሙሴ ጋር ያለው ሙሴ ይሉታል የት አለ ስጋ አምጣ ይሉታል። በደና ሀገር እኮ ስጋ የለ፣ እግዚአብሔርም ቸር ነው ስጋ ይሰጣል። ስጋ አምጣ ከየት ያምጣ ሰውዬ? ምን አለ መሰላችሁ ሙሴ እግዚአብሔር ሆያል ለዚህ ህዝብ ሁሉ እንስሳ ያለው ሁሉ ቢታረድ አይበቃም ማለት እውነቱን እኮ ከየት ያምጣ?
they expect ስጋ መብላት አማራቸው። ምንድነው ጌታው ዝም መና ብቻ እየበላን ካሉ መናውንም አግኝተህ ነው አልዘራም የሚታጨድበትም የለም እንዴ የነሱ ኤክስፔክቴሽን ጌታ ጋር መጥተ እንድታጉረመርሙ ምክንያት እንዳይሆን አሪቪዝም ነገ እንገራቸው። ናፖሊዮን ጦር ሰራዊቱ ግንባር ላይ አቁሞ በታላቅ ሽንፈት ተመቱ። እናስ ሂስ ጀነራል የፈረንስ ወታደር ሙሉ እናፈክፍክ የሚለውን የጠበቁት እንደዚህ አላቸው። እናንተ የፈረንሳይ ሰራዊት አላቸው። የሳል ልብሳችሁ ተቀዷል። አዎ ምናምን ጫማዎቻችሁ እንትን በጦርነቱ የተነሳ በእሳት ተበልቷል ምናምን ተቀዷል። ጫማቸው ልብሳቸው ልክ አይደል። የያዛችሁት መሳሪያ በቂ አይደለም። አዎ እስከ ነገ ጠዋት የምትበሉበት ዳቦ የላችሁም። አዎ በዚህ ሰዓት እኛ አለመሞታችን የፈረንሳይ መንግስት እንኳን አያውቅም። አዎ ምናምን እንቀጥላለን አላቸው። what እንቀጥላለን ወዴት? I will tell you ይሄን ታሪክ አንብባችሁ ከሆነ በሚቀጥሉ ጊዜያት ትልልቅ መስኮች የኛ ይሆናሉ። ከዛ ነገራቸው ትልልቅ ጦር ሰራዊት የሰፈሩበት የኛ መናሪያ ይሆናሉ። ለትንሽ ወታደር ነው የሚያወራው። በ10 ምናምን ቀን ትልልቅ ወንዞችን አቋረጡ። ትልልቅ ቦታዎችን አሸነፉ። ትልልቅ ቦታ የፍራንስን ሰንደቅ ተከሉ። are you ready beyond expectation? የለም አዎ እኔ እንደዚህ እናገራለሁ። የሚመጣው 2 ዓመት የሚመጣው 3 ዓመት የኛን ተጽዕኖ ምድር መቋቋም አትችልም። አሁን ያለኝን ኤቪደንስ አድርጌ የማቀርበው ነገር የለም። I believe this ዮርዳኖሶች ይሰነጠቃሉ። የኢያሪኮ ግንቦች ይወርማል። are you ready? exaggerated የተደረገ ኤክስፔክቴሽን። መሴዶኒያ የምትባል ሀገር አለች። ያቺ መሴዶኒያ ሀገር አሌክዛንደር የሚባል ጀነራል አለ። he was a king እና አሌክዛንደሪያ እዛ ሀገር ንጉስ ከመሆኑ በፊት በጣም የሚፈራ አባቱ የሰቀለው ስፔስ አለ። ፊሊፕ ሴኮንድ ተብሎ በጣም he was the man of war. by the way አንዳንድ ነገስታቶች they are king እንጂ ወደ ጦር ሜዳ የሚወርዱ አይደል። ፊሊፕ ግን እንደዛ አይደል። ታሪክ እንደሚናገረው ሰውነቱ ሙሉ ጠባሳ፣ አንዳንዴ የተወረወረው ቀስት እንደዚህ እንደምንም ደርሶ ምናምን ተጎትቶ ወጥቶለት ምናምን ሰውነቱ ጠባሳ በጠባሳ። መሴዶኒያ ያለችው አጠገብ ግሪክ ስለሆነች ግሪክ በሰዓቱ አርስቶትልን የመሰሉ በጣም ትልቅ ፊሎሶፈርስ ስለነበሩ ሀገሪቱ ገና በጥበብ አቴና እየናኘች ባለችበት ሰዓት ሶ ፊሊፕ ሰከንድ ትልቁ ፕሮግራሙ ግሪክን መያዝ። አንዱ እጁ ተቆርጧል፣ አይኑ አያይ። ሰውየው ሽባነቱ ውስጥ ሆኖ እንኳን ሙሉ ሀገር ይሰማዋል፣ ይፈራዋል። ኦኬ ይሄ ሁሉ ሃይራርኪ ተሰቅሎ አሌክሳንደር ንጉስ እንዲሆን በትልቅ ኢንቨስትመንት ነው ከልጅነቱ እንዲማር የተደረገው። አርስቶትል ነው ያስተማረው። ፊሎሶፊ፣ ሊደርሺፕ፣ ኤቭሪ ኢኮኖሚክ ሲስተም ከልጅነቱ ጀምሮ ነው የተማረው። ልጁ መማር ብቻ ሳይሆን ሄሬዲትሬንሱን የነገስታቱን ቤተሰብ የምትረከበው ዙፋኑ ያንተ ነው የተባለ ስላደገ ወኔውም ከባድ በጣም አደገኛ አድርጎ ነው የሰሩት። that's why አሁን ግን the problem is የሚመጣው ንጉስ በጣም በኃይል ነው ኤክስፔክት የሚደረገው። the expectation አሌክዛንደሪያም የዋዛ ሰው አይደል። ገና 12 ዓመት ሆኖት አባቱ አሸነፈ ሲባል ይናደዳል። በጣም የሚወደውን ታሪኩ አባቱ አሸነፈ ሲባል ሀገሪቱ ስትጮሱ በጣም ይደብረዋል። ለምን ሲባል እኔ ምን ላሸነፍ ነው እሱ ይጨርሰው። ሶ የተሰራበት ተስዋይ አሁን በእነዚህ ጊዜያቶች አንዳንድ ሰው ገጥሟቸው ያውቃል። የሆነ ስኬሉ ሲሰቀል አረ እኔ አልመጣም እኔ እዚህ እንዴት ቆማለሁ ሚላል። ሶ ኤክስፔክቴሽኖች ኢንቫይሮንመንቱ የተሰቀለበት ስለሆነ እግዚአብሔርን እንዳታምኑት የራሳችሁን አቅም እንድታዩ ነው። ኤክስፔክቴሽን አይዞይ አዘ ቪዥነር የሚጠቅማችሁ እናንተ ጋራ ያለ በቂ እንዳልሆነ ከተሰማችሁ ይበቃል።
በቂው እግዚአብሔር እንደሆነ ከተረዳችሁ እግዚአብሔር ያደርገዋል ማለት እምነት ከሌላችሁ በጣም ይውላችሁ አንድ የሚጠቅማችሁ አንዳንድ ቦታ ምትደፍሩት እንደምትችሉ ሲገባችሁ ነው። ባይዘው እነዛ ፓሶች እግዚአብሔርን ነው የሚያደርጉት። ሄሎ አብሶሉትሊ በእግዚአብሔር ላይ ሪሌ የምታደርጉት አለመቻላችሁ ሲገባችሁ they expect something አይደል? it doesn't matter አንተ ከእግዚአብሔር ጋር ካለ it's very important። ሁለተኛው ቻሌንጅ በጣም ላስፈላጊ ነገር የምታቀርቡትን ሰው በደንብ ወቁት። it's very በጣም ኢምፖርታንት ነገር እጁ ላይ የምታስቀምጡለትን ሰው ተጠንቀቁ። as a vision it's okay የሚባል ነገር ሁለተኛ ሳሙኤል ምዕራፍ 13 14 እስከ 15 ያለውን ታሪክ ታነባላችሁ። ሰሞኑን አቤሴሎምን እያዩት መርዝ ነው ያለው ልጁ መርዝ አሪፍ የመርዝ ኮንቴንት ነው ያለው። መጽሐፍ ቅዱስ ውስጥ ብዙ ሰዎችን ባዮግራፊ ለማየት ሞክር ያለው እንዳ ልጁ ታሪኩ ድንገት ነው የሚመስለው። ትዕማር እህቱ ናት። ባይዘው ከመጀመሪያው ጀምሮ ከነሱ ሂስ ዲፍረንት። አያቱ ንጉስ ነው። ዳዊት ያገባ ልጁ የነገስታት ልጅ ቤተሰቡ የነገስታት ስፒሪት አለበት ይፈልጉ። ትልቁ ስህተቱ ዳዊት እሱን የወደደበት ጥጉ ነው። በኢየሱስ ትዕማር ተደፈረች። ትዕማር የማን እህት ናት? የአቤሴሎም። ጦርነቱ ሪቬንጅ አይደለም የሚመስለው ኢስ ፕላንድ ነው። እህቱ ናት የተደፈረችው ለአቤሴሎም። እንኳን ዘንቦብሽ ድሮም ጤዛለሽ ነው ትነካኝና የሚል አይነት ሰው አለ አይደል? ነካይ ማለት ነው የሚል አይነት ሶ አምኖን ደግሞ በኩር ልጅ ነው። አሬቪዝሜ ለንግስናው ኤክስፔክትድ እሱ አሬቪዝ ተነካካልኩ ከአቤሴሎም ጋር አይደለም ነክተኝ ድሮም አቀሃል እህቱን ደፍሮ ዝም አለ ይላልቃሉ። ሲናደድ የታባክ ደፋሉ ምናምን ሲል አሰሙ። ስትራቴጂ ልጁ የሚያደርጉ ዲማኒክ ነው። ሄርቱ ማይ ዝም አለ። እግዚአብሔር ያሳያችሁ። ጧት ሲነሳ ሰላም ይባባሉ። አምን ሆነ የደናነ ታላቁ ወንድሜ ምናምን 1 አመት አለፈ ይላልቃሉ። 1 years ማንም ትዕማር መደፈሯን ረስቷል። this guy is ግን he was the man of plan so ዳዊት አብላቸዋል አስፈቀደ ይላል። መብላት ጀመሩ ይላል። አምኖንም ምን አይነት ህዝብ በቃ ምን አይነት ብራዘር እህቱ ምን ሆኜ ነው የነካው? ምን ቢነካኝ ነው ያለ? ድንገት እየበላ ካለበት አረደው ይላል። አርዶት አሁን ሚስቴኩ የአቤሴሎም መሆኑ ብቻ አይደለም የዳዊት ነው። ጠፋ ይላል። ገሹር ጋር ሄደ። አያቱ ነው ንጉስ። እዛ ሲቆይ ይላል። አሁን ስተት ተመልከቱ። ዳዊትም ይላል ከአምኖን ሞት ተጽናንቶ አቤሴሎምን ናፈቀው ይላል። ኢዝ አ ሚስቴክ። ያላረምከውን ነገር ለምን ትናፍቀዋል? ሳታርሙ ፔናላይዝ ያልተደረጉ ስተቶች ባይዘው ጨዋነታችሁን አይደለም ያሳየው። አሬቪዝም ይላል። አንዳንድ ጨዋነት የእግዚአብሔርን ነገር የሚያስነካ ከሆነ ሞኝነት ነው። እኔ እኮ በቃ ልቤ እንትን በጣም ውሃ ነው ምናምን። ስነ ስርዓት ሲነካ ግን የምታናገው ቤቱ አጠገብህ ሆልድ ያረከው ሰው ያሸከምከው ሰው አለፈ አይደል? አለፈስ ኦኬ። ኢዮአብ የሚባል በእስራኤል ዘንድ በጣም በታሪክ የሚነገርለት ጀነራል ድራማቲካሊ የሚገርም ድራማ ሰርቶ ወደ ዳዊት የሆነ ነገር ትወና አርጎ አቤሴሎም እንዲመጣ ተደረገ። መጣ። ዳዊት እንደዚህ ያለ ፊቴን አታይም ሳያይ ቆይቶ እኔ ምን አይነት ልጅ እንደሆነ ብቻ አላውቅም። ሰሞኑን ባይብል ስቴዲ ሳረግ ሲገርመኝ ስለነበረ ኢዮአብን ጠራው። ባይዘው ኢዮአብ የሚገርም ሰው አልመጣለትም። ሉክ ዲስ ሳይመጣ ሲቀር ምን ቢያረግሩ ሄዱና አለ
የኢዮአብን እርሻ አቃጥሏል። አገኛችሁ? አልመጣም ብሎት ያኔ ሲቀር አየዋለሁ። እርሻውን አቃጥሎ ሲጨርሱ መጣ ኢዮአብ። ተንኮል አይደለም ልጁ። ለምን መጣ ወዚህ ያለ ጥያቄ ነው። ወደ እስራኤል መጥቷል። ይሙት የተባለበት ከተማ መኖር እየጀመረ ነው። ለምን መጣዋል? ያው መተይልን አባቴ ፊቱን ላዩ ናፍቆኛል። ሂስ ቶክሲክ ቱ ማች። ዳዊት ናፈቀኛል፣ አባቴ ናፈቀን አለው አቤሴሎምን። ገላብጦ ስሞት አም ቴሊንግ ዩ ባይዘ አንዳንድ ነገር ላይ ተንኮለኛ ስለመሆን አይደለም፣ ቤቱን ስለመጠበቅ ነው። አሪቬዝም አይባል ያንን አስፈላጊውን ነገር የምታሸክምለት አጠገብ ያመጣኸው ሰው ዳታ ይሰራል። አንዳንድ ነገር ይሄ ባይዘይ ከምህረት ቸርነት ከማረግ ጋር አይደለም። ለማንም ቢሆን የበደላችሁን ነገር ይቅር በሉ። ግን የሚሰበር ነገር ሊሰብር እንደሚችል ለምታውቁ ሰው መስጠት you will take a risk። መጣ ልጁ ይላል ሁሌም በር ላይ የቆመ ይላል 4 ዓመት 4 years። ምን አይነት እስራኤላውያን ወደ ንግስናው ገብቶ ሲወጡ ደረጃ ላይ ቆመ ያቅፋቸው ነበር ይላል። አቤት ድራማ! አቅፏቸው የአባቴ መንግስት እያለ እኔ ነኝ የሚሻለው ምርጫ ሲደርስ እንደሚደረገው አይነት ነገር እና የምርጫ ቅስቀሳው ማቀፍ ይችላል። ባይዛይ የማይዘልቅ ማቀፍ ማታለል ነው። አረ በደም አቅፏቸው ምናምን ልባቸውን አሸፈተ ይላል ቃል በቃል። he got their heart አገኘው ልባቸው። ይሄን ያበቃል ነው ልንገርህ ብራዘር፣ አበቃል። የሚገባው ይገባው። አሳመፀ። ዳዊትም ምንም አያውቅም። ንግስናውን ለመያዝ ኢየሩሳሌም ካፒታል ሲቲ እንደሆነች ያውቃል። ሄብሮን ግን ኢምፖርታንት ሲቲ እንደሆነ ያውቃል። ሄብሮን ብቻ መያዙ አይደለም አሪቪዝም አቅጦፌል የሱ ሆነ ድራማቲካሊ። አቅጦፌል ባይዘው በጣም አደገኛ ልጁ የአቅጦፌል ምክር ወይም ቫይስማን እንደሚባሉ ለነገስታቶች እሱን እስከሚያገኘው ድረስ ቃላቶቹ ከባድ ናቸው። ባይዘው ብዙ ጊዜ ብያቸዋል። ዳዊት ምረበዳ ላይ ሆኖ እግዚአብሔርን አቅጦፌል ምን አባቱ ጌታው አየኸው አይደለም ያለው፣ ጌታው ያል የአቅጦፌልን ምክር ምን አርግልኝ ነው ምን አደነኛል። አቤሴሎምን አልፈራውም፣ ምፈራው አቅጦፌልን። ሶስተኛውን ተተኪ ላይ ፎከስ አለ ማለት greatest mistake። ቀደም ያልኩ ለሚተካ ሰው በትክክል ስጥ አይደል? ሁለተኛው ደግሞ ተተኪ ላይ ፎከስ አለ ማለት is a great mistake። አንድ ምሳሌ ልንገራችሁ። ያው ከዚህም ከዛም ይያር እስካሁን ድረስ የዓለማችን ታላቅ ባለሀብት ከየትኛው አህጉር የተነሳ ይመስላችሁ? እስካሁን ድረስ ገምቱ። አሜሪካ፣ አፍሪካ ላይ ማንን ነው የምታውቀው? አፍሪካዊ ነው። ማሳ ሙሳ ይባላል። በሆነ ጊዜ የዓለማችን ግማሽ ወርቅ የሱ ነበር። አሪቪዝም የዓለም ግማሽ ወርቅ ተሸነፈ፣ ወርቁ ተበተነ። ተተኪ ሰው ቪዥን የ2 ዓመት የ10 ዓመት አንተ ከመሞትህም በኋላ የሚቀጥል ከሆነ የሚተካው ሊያስጨንቅ ይገባል። ኢያሱ አጠገብ ካለ ሙሴ እድለኛ ነው። ቀጣይ ጆርኒ ዮርዳኖሱ የሆነ ጄኔሬሽን አማራጭ ያለው ሰው ሁን። አማራጭ ያለህንም አጋጣሚ ተው፣ ወይም አማራጭ ያለህም የሌለህም ሰው ሁን። አንዳንድ አማራጮች ያቆሙሃል፣ አንዳንድ አማራጮች ያስቀጥሉሃል። ኦፕሽን ይላችሁ። አንዳንድ መንገድ ቀጣይ መተላለፊያ አንድ ብቻ ነው የሚሆነው። ወደ ዮሴፍ ተመልሼ መጨረሻ ላይ ጨርሳለሁ። ልጁ የመጣበት ፓዛ አለ አይደል?
ካስቸጋሪ መንገድ አለ የመጣው እንደ ዕቃ ተሽጦ የለ ቅድም ያነበብኩትን አንስቼ ስለምጨርስ ተሸጠ አይደል መጣ ሲመጣ ጲጢፋራ ቤት ተቀምጣ አይደል የንጉስ ምስት ፌሎሺፕ እንደመፈለግ የሚገርም ነገር የለም በሰዓቱ ኦፕሽናል ኮንክ እንደዚህ አይነት ቀሊል ምርጫ የጠላት እጅ ያለበትን የምትመርጥ ከሆነ ጠዋት ያየሆን ራእይህን እርሳው እኔ አንዳንዴ ነው ኦፕሽናል ማይኮንበት ቦታ ሄሎ እግዚአብሔርን መጠበቅ only the one way are you ready አንዳንድ ኦፕሽኖችን ደግሞ በጣም እጅግ በጣም ባስቸጋሪ ሁኔታ ፕላን ቢ ይኑራችሁ እዚህ ጋራ ዲቴል ሳልገባ የመጨረሻው እንደታወቀው ጨርሰናል እቺን አውርተን ሪሶርስ ነው ለራእያችሁ ፈታኙ ነገር ሪሶርስ እስቲ አቅራቦት በሉ እስቲ ሴት አቅራቦት በሉ እሺ እንግሊዘኛው ይሻላል እሺ ሪሶርስ በሉ ኢየሱስ ጌታ ሪሶርስ በሉ ኦኬ አቅራቦት is very important do not think ስለ ፋይናንስ every resource that you have እግዚአብሔር የሰጠ ትህትና ሪሶርስ ነው ባለፈው ስለ ሪሶርስ ላወራ ህዝቡን መውደድ ሪሶርስ ነው ለአንድ ሰው የመጨነቅን ፓስቶሪያል ሄርት ማግኘት is a resource for your vision የማታፈቅረውን ሰው እግሩን ለማጠብ ድራማ ነው የምትሰራው እሱም ቀረጻ ሲኖር የማትወደውን ሰው ምሳህን ሄደ ለመጋራት ማትፈልገውን ሰው ስለምታበላው ሲሆን ካሜራ ሲሆን ሪል የሆነ ፍቅር is a resource የሚያገለግልበትን እግዚአብሔርን ነገር የሚወድ እርብቴ የሆነ እንትን ያልሆነ ሰው ክሊር የሆነ is a resource ጤንነታችሁ ሪሶርስ ነው ብራዘርስ ጤነኛ መሆን ዮሴፍ ባይዞ ዲፍረንት ነው አባቱ ይወደው ነበር ይላል መውደድ ብቻ አይደለም በእጅግ በህብር ያጌጠ ልብስ ይለብስ ነበር በሰዓቱ ሮያል ፋሚሊ የሚለብሱ ልብስ ልጁ በጋግዶ አያውቅም እንደነሱ ሂዝ ዲፍረንት የሚላከውም ጤንነታቸውን ለመጠየቅ እንጂ አባቱ አይፈልግም ሲነሳ ግን it was the beginning of the time of Lord ሳሙዋና የከበረ ልብሱን ሪሶርሱን የሚያቆምለትን አባቱን እያራቀው ነው እግዚአብሔር ቢቪዝሜ የሚበላው እንደነሱ ተመርጦ የሚበላበትን እግዚአብሔር እያራቀው ነው he was leaving the resource behind of him he was alone ግን ከእግዚአብሔር ጋር ሳሙዋና are you ready ቤተሰቤ ከልክሎኝ እንትን አርጎኝ ይረዱኛል ያልኩትን ምናምን ኖ sometimes God himself ፕሮቫይደሩ እንደሆነ እስኪያሳይ ድረስ እያራቀ are you ready ከአባቱ ወደ 60 ማይልስ ነው የራቁት በትንሹ ምግብ ለመውሰድ 3 ቀን ሊፈጅበት ይችላል አይጣ ካራን ላይ ሲመጣ አጣቸው ይላል ጂፒኤስ የለም ስልክ የለም ለዚህ ልጅ ያለው አማራጩ ምንድነው መመለስ አይደል እግዚአብሔር ግን እንዲመለስ አይፈልግም አንዳንድ ነገሮች ድንገት አይደለም እየሆኑ ያሉት it is the plan of Lord አንድ ሰው አሜን ይበል ይሄው እግዚአብሔር ያሳይ ምረበዳ ላይ ሲንከራተት ይላል አንድ ሰው አገኘው ይላል መጽሐፉ ወይ መልአክ ወይ እግዚአብሔር ነው የሚለው ይሄው ሊገሉት አይደል ሊሸጡት አይደል ዮሴፍ ጥፍ አይደለም የሚለው ሂድ ቀጥታ አሃ ሪስክ ውስጥ እየጣለው በፕላኑ እርግጠኛ ነው ሰው አሜን ይበለኝ አቶ ልጁ እስከሚጨርስ ድረስ ሊድ የሚያደርገው God himself he knows the plan አየየ የምገቡበትን ጉርጓድ ያወቀ he's confident I will be with you ጧት ያየኸው ራእይ አንተ ሪሶርስ ያጣል
ጤንነት የሚያሰጋ ነገር ውስጥ እየገባ ባርጋር አቭል ቤቬዚዮ ሌማኖስ አር ዩ ሬዲ? የሚታያችሁ ነገር አለ ውስጤ የሆነ ነገር ጃምፕ እያደረጋል። መልእክት አለኝ። ዩ አር ናት አሎን። ብቻህን አይደለ። አር ዩ ሬዲ? ከሰፈር ርቀህ መጣህ። ጓደኞች የሉ። የሆነ ፓዝ ላይ ተለላየተን ፋይናንሳችን እኩል አይደለም። አንዳንዴ እንኳን የክብር ጉዳይ ይዞን እንጂ ብንለምናቸው ደስ ባለን የሆነ ነገራችን እንዲቀየር ፈልገን ነበር። የትላንቱ ጀንትልነስ ይዞን እንጂ የሆነ ፓዝ አልፈን መተናል። እየራቅን ከነሱ ወደ እግዚአብሔር እየቀረብን አር ዩ ሬዲ? ሪሶርስ እየጨረስን ነው እንደኛ። ሄቨንስ ግን ፕላኑን እየከፈተ እግዚአብሔር በጻፈልኝ ድርሰት ስተት የለውም የሚል አሜን የሚለኝ አለ። አንድ ሰው አሜን ይበለኝ። ፓዞቻችሁ እሱ ሪስክ ውስጥ አይከቱ። መጣ አልፈ መተ ወንድሞቼ ይዞክ ጉርጓድ ውስጥ ሲጥሉ ሂስ ጀንትል ተወጣለህ። የሆነ ነገራችን ሊያነቃቃን አይደለም የተናገረው። ገና ጠዋታል ሉክዲስ አሁን ገባችሁ? የነሱ ተንኮል አዩት። ከህልሙ የሚሆነውን እናያለናል ብለዋል እነሱ። በጋ ሰፈር አምጥቶ ቤተሰብ ረስቶ እንዴት ምርጫ ይፈልጋል ጌታ? አይደለም ደክማ እንኳን ቢሆን አምነው መተ ሁሉን አስጥሎ እንዴት ምርጫ ይፈልጋል ባንቺ ጉዳይ? አይ ምናምን አይለም እግዚአብሔር። መንገደኞች እንደ ቆማችሁ ስም መንገደኞች ገዙት። በገንዘብ የሚገዙት በሁለት ምክንያት። ረጅም መንገድ ስለሆነ ሽፍታ ይመጣል። አንደኛ የገዙትን ሰው ነው የሚያፋልሙት። ሊሞት ቅርብ ነው ልጁ። አንድ በል። ሁለተኛ በአራዊት የተሞላ ነው መንገዱ። የሚበላ አናብስት ሲመጣ የሚሰጡት ባሪያ ነው። የዘር ሪስክ ልጁም ከሪስክ ወደ ሪስክ ልክ እንደዚህ ሲሆኑ የመጨረሻዎቹ ቃላቶች የሚሄድበትን ፓስ ስታዩ ልጁ አይደለም ነጋሽ የሚተርፍበት ቀን ያሳሳቸዋል። መጨረሻ ላይ ሲሄድ እስር ቤት ጣሉት አይደል የሚለው። እስር ቤቱ በሀገሪቱ ላይ ነፍሰ ገዳይ እብድና እንግዳ ሰው የሚታሰርበት የነሱን ዜጋ ያስሩ። ምንም ይሄ እንደ ዕቃ የተቆጠረ ሰው ነው የሚታሰሩ። እብድ፣ ነፍሰ ገዳይና እንግዳ። ዳስ ዋይ ቤተ ዘመድ ምግብ የማያመጥ ብሏቸው ሰዎች ይሞታሉ እዛ። እናስ በታሪክ እዛ እስር ቤት ረስትሩም የለው። ሽታው ብዙዎችን ይገል ነበር። ከፍተኛ የሆኑ ቶክሲክ የሆኑ ሽታዎች ያጠፏቸው ነበር። ይሄ ልጅ እዛ ነው። ቤተሰብ ዘረሶስ ራሱ የመኖር ጉዳይ ሲያጠያይቀው የሀገሪቱ የሹሙ ምስከሳው ልጁ ጨርሶ አዶናይ የአባቶቹ አምላክ የአብርሃም አምላክ የነ ይስሐቅ አምላክ የነ ያዕቆብ አምላክ ኮቨናንቱን አመጣ። ኮቨናንት ኒያሞስ ሊያኮታቺን አማን ከኖ እግዚአብሔር የኔ አባት ልክ ነው። አንድ ነገር ይሆናል። የዓለምን አቴንሽን እግዚአብሔር አንተ ጋር እየሰበሰበ አንድ ፕሪዝነር ከህልሙም እንደሚሆንና ያለነ እስቲ ይሄድ ያሉ ከድጥ ወደ ማጡ እየገባል ካንዱ ወደ ሌላ እየተሻገረ ሂዝ ጀንትል ፕላኑ አይቀይር። ከገባበት ይወጣ ይሆን አይወጣ የሱ ጥያቄ አይደል።